በአላህ ዘንድ እጅግ በጣም ተወዳጅ ስራ የምንላቸው በቋሚነት የሚሰሩ ናቸው። ከረመዳን በኋላ ይዘን ማስቀጠል ከቻለን ረመዳናችን ጥሩ መሆኑን ያሳያል ይላሉ። ሰላት ስንሰግድ ምን ያህል በኹሹዕ ነው የምንሰግደው? ረመዳን ሸይጣን የታሰረበት ወር እንደመሆኑ ለኢባዳ ለስራዎች ያለን ተነሳሽነት ይጨምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሙስሊም ተማሪዎች ሊግ የረመዳን ሲሪየስ ተከታታዮች በሙሉ በዛሬው ርዕሳችን ደግሞ አንድን ነገር ወይም ደግሞ አንድን ኢባዳ ምን ያህል በቋሚነት መስራት ወይም ደግሞ በጽናት መስራት ያለውን ፈዳኢል በተለይ በረመዳን ደግሞ ምን ያህል አጅር ያስገኛል የሚለውን ነገር እያነሳን ሐሳባችንን እያንሸራሸርን የምንቆይ ይሆናል። አብራችሁን ቆዩ። ብዙ ጊዜ ምን አይነት ነገር ይነሳል? አላህ ሱብሃነሁ ወተዓላ ትልቅ ነገር ነው ከኛ የሚጠብቀው፣ ትልቅ ነገር ነው። በእርግጥም ትልቅ ነገር ነው አላህ ከኛ የሚጠብቀው። ነገር ግን ያን ትልቅ ነገር በምናደርገው ጉዞ ላይ በመሃል ብዙ የምናቋራርጣቸው ጊዜያት ካሉ የሚኖሩ ከሆነ አላህ የበለጠ የትኛውን ነው የሚፈልገው? ትንሽም ሆና ግን በዋነኝነት በቋሚነት የሚሰራ ወይም ደግሞ ለብዙ ጊዜ ያንን ነገር ይዘን ማስቀጠል የምንችለው የሆኑ ኢባዳዎችን ስራዎችን ከኛ የበለጠ ተወዳጅነቱ ይጨምራል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ይላሉ አላህ ሱብሃነሁ ወተዓላ ዘንድ እጅግ በጣም ተወዳጅ የሆኑት ስራዎች ማለት በቋሚነት የሚሰሩ ናቸው። ይሄ በቋሚነት የሚሰሩ ስራዎች ትልቅም ትንሽም የምንላቸው የምናስባቸው ስራዎች ሊሆኑ ይችላሉ። ግን ደግሞ አላህ ሱብሃነሁ ወተዓላ ዘንድ እጅግ በጣም ተወዳጅ የሚሆነው ቋሚ ሆኖ ግን ቢያንስ እንኳን ትንሽም ልትሆን ትችላለች፣ ግን በቋሚነት ልትሰራ የምትችል ነገር በአላህ ዘንድ እጅግ በጣም ተወዳጅ ናት ይላሉ ማለት ነው። በረመዳን የምናየው ነገር ነው። የመጀመሪያዎቹ 5 ቀናት የመጀመሪያዎቹ 10 ቀናት የህዝቡ ነሻጣ ደስ ይላል፣ ትልቅ ነው። የበለጠ ይከተማል ቁርአን፣ መስጂዶች ሙሉ ይሆናሉ፣ ማስፈጠሩ ብዙ ነገሮች አንድ ላይ ብዙ ጊዜ ይካሄዳሉ እና ከዛ በኋላ ግን ይህን ነገር ብዙ ሰዎች ይዘው አይጠብቁም። በረመዳን ያሉንን ነገሮች ማስጠበቅና ያሉንን ነገሮች ይዘን ማስኬድ ካልቻለን እንዴት በ11 ወራት ላይ ማድረግ እንችላለን የሚለውን ነገር እያሰብን ማለት ነው። የመጀመሪያዎቹ 5 ቀናት ላይ ያለው የኢባዳ ነሻጣና የኢባዳ የመስራት ሁኔታችን እንደሚጨምረው ሁሉ ያንን ነገር 30 ቀን ይዘው ማስኬዳችን አንደኛ ረመዳንን በደንብ ማስጠበቃችን ይዘን መቀጠላችን የሚያሳይ ነገር ነው ይባል የለም። ረሱል ሰለላሁ ዐለይሂ ወሰለም ከረመዳን በኋላ ያንን ነገር ይዘን መቀጠል የምንችል ከሆነ አንድ ነገር ረመዳን ላይ የጀመርነውን ነገር ወይም ረመዳን ላይ በብዛት የሰራነውን ነገር ከረመዳን በኋላ ይዘን ማስቀጠል ከቻለን ረመዳናችን ጥሩ መሆኑን ያሳያል ይላሉ። ወይም ደግሞ ጥሩ ማሳለፋችን ጥሩ አጅር አግኝተን መጠቀማችን የሚያሳይ ነው ይላሉና ለሱ ከረመዳን በኋላ ያለውን ነገር ደግሞ ለማግኘት መጀመሪያ ረመዳን ላይ ያንን ነገር ይዘን መቀጠል ይጠበቅብናል ማለት ነው። ስለዚህ በአላህ ዘንድ እጅግ በጣም ተወዳጅ ስራ የምንላቸው በቋሚነት የሚሰሩ ናቸው። ትንሽም ብትሆን ማለት ነው። ትንሽ ምንላት ኢባዳም ብትሆን ወይም ደግሞ ትንሽ ነገር እንደ ኢባዳ ራስ ላንቆጥራት ምንችላት ነገር ሊሆን ይችላል። ግን በቋሚነት እስከተሰራ ድረስ በአላህ ዘንድ እጅግ በጣም ተወዳጅና የበለጠ አጅር የሚያስገኝ ነገር ነው ማለት ነው። ትልቅ ስራ ሆኖ አንድ የሰርተን ከምናቋርጠው የተሻለ ተወዳጅነትን ያገኛል። አላህ ሱብሃነሁ ወተዓላ ከኛ የሚጠብቀው ብዙ ስራዎችን ወይም ደግሞ ብዙ በአንድ ጊዜ በብዛት የሚሰሩ ስራዎችን ሳይሆን ትንሽም ብትሆን ግን በቋሚነት የምትሰራ ስራ ነው የሚጠብቀው ማለት ነው ከኛ። ይህን ነገር ደግሞ ለማግኘት ረመዳን ጥሩ መለማመጃችን ነው። ረመዳን ሸይጣን የታሰረበት ወር እንደመሆኑ ለኢባዳ ለስራዎች ያለን ተነሳሽነት ይጨምራል። ያንን ነገር ደግሞ ይዘን 30ውን ቀን ካስቀጠልን ከዛ በኋላ ይዞ የመቀጠል ሁኔታችን ይጨምራል። እዚህ ረመዳን ላይ ግን ምንንገራገጭ ከሆነ ከዛ በኋላ ማስቀጠል የምንችለው ነገር ላይሆን ይችላል። ስለዚህ በዛ መልኩ ራሳችንን ለኢባዳ የበለጠ ሰተን መቆየት ይጠበቅብናል። ረመዳን እንደመሆኑ ግን ትልቅ ስራዎች ላይ አሁንም ቢሆን ፎከስ አድርገን መስራት ይጠበቅብናል። ብዙ ማክተም፣ ብዙ መስገድ፣ ብዙ ዚክር ማድረግ የበለጠ ረመዳናችን የሚያሳምርልንና ብዙ አጅር የምንሰበስብበት እንደመሆኑ ይሄንን ነገር ግን በቋሚነት ማስቀጠል 30ውንም ቀን ከዛ በኋላ የቀሩትን ጊዜያት ደግሞ ከረመዳን በኋላ ያሉትን ጊዜያት ደግሞ ይዘን ማስቀጠል ይጠበቅብናል ማለት ነው። ስለዚህ ያሉንን ስራዎች ደግሞ እንዴት ባለ መልኩ ቋሚነት ማድረግ እንችላለን ሲባል ከብዛቱ የተሻለ ምን ላይ ፎከስ ማድረግ ይጠበቅብናል? ሰላት ስንሰግድ ምን ያህል በኹሹዕ ነው የምንሰግደው? ቁርአን ስንቀራ ምን ያህል በተደቡር ነው? ዚክሩን ምን ያህል ከኔ ጋር በደንብ ኢንተርናላይዝ አድርጌው ነው ዚክር የማደርገው የሚለውን ነገር ሁሌም እያሰብን ኢባዳዎቻችንን የምንሰራ ከሆነ ያለን በቋሚነት የመስራት ወይም ደግሞ ኮንሲስተንሲያችንን እያስተካከልን ምንሄድ ይሆናል።
ስለዚህ በቀሩት ጊዜያት ያሉንን ኢባዳዎች የጀመርናቸውን ኢባዳዎች በቋሚነት በኮንሲስተንሲ አንድም ቀን ሚስ ሳናደርግ ይዘን እንድንቀጥል አሳስባለሁ። ይሄ ነገርም ከረመዳን በኋላ አብሮን እንዲቀጥል ዋና መሳሪያችን ነው የሚሆነው በሚል ሐሳቤን አጋራለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ